የዕለት ምግባችንን ዛሬ ደግሞ በመንገድ ላይ እናደርገዋለን። ስለ ኢንቨስትመንት መቼም ተወርቶ አያልቅም። ባይ ዘ ዌይ ኢትስ ኖት አም ኖት ኢኮኖሚስት፣ ግን የራሴን ሀሳቦች ነው። ምንም ከዚህ ሙያ ጋር የተያያዘ ተርሞች ምናምኖችን በሙሉ አልጠቀምም። የራሴ ናቸው። ምንድን ነው የሚባለው? ተሳስቶ ቢገኙ ኢትስ ማይ ሚስቴክ እና ባለሙያም አይደለሁም። ኤኒዌይስ እንግዲህ ስለ ኢንቨስትመንት ቤዝድ ኦን ቢዝነስ ኔቸር፣ ቤዝድ ኦን ቢዝነስ ሞዴል፣ አሁን ደግሞ ቤዝድ ኦን ኢንካም እናወራለን። which is አንድ ኢንቨስተር ኢንቨስት ሲያደርግ ከኢንካም ከሚያገኘው አንጻር ማለት ነው። ስለዚህ ኢንካም ቤዝድ አድርገን ደግሞ ኢንቨስትመንት ስናየው አክቲቭ ኢንቨስትመንት አለ፣ ፓሲቭ ኢንቨስትመንት አለ። which is እንግዲህ አክቲቭ ኢንቨስትመንት ሲሆን ቶታሊ የኢንቨስተሩ ጊዜ፣ እውቀት፣ ማኔጅመንት ኮስት፣ ስትራቴጂ፣ በጀት ኤቭሪቲንግ ኢንቮልቭ ያደርጋል። ስለዚህ ሰርቶ እርንድ ነው የሚያገኘው፣ እርንድ ነው ኢንካም። ፓሲቭ ኢንቨስትመንት ላይ ሲሆን ደግሞ ጀስት ዩ ኢንቨስት ኢት ኢን ሳምዋን ኤልስ ኤንድ ዩ ጀነሬት ኢንካም እና ሶ ቤዝድ ኦን ኢንካም አክቲቭ እና ፓሲቭ ብለን እንለየዋለን ማለት ነው። መንገድ ላይ ስለሆንኩኝ እንግዲህ ያቋረጥኩ ነው። ዜብራ መኪና ምናምን አለ። ሶ ይህን ይመስላል። ስለዚህ ኢንቨስት ታደርጉ አር ዩ ፓሲቭ ኢንቨስተር ኦር አር ዩ አን አክቲቭ ኢንቨስተር? አክቲቭ ኢንቨስተር ስትሆኑ የራሳችሁ ቢዝነስ ላይ ቢሆን የተሻለ ነው። ፓሲቭ ኢንካም ስትፈልጉ ግን ሳምዋን የሌላን ሰው ሲስተም የሚሰራ ሲስተም ላይ ኢንቨስት ታደርጉና ኢንካም ጀነሬት ታደርጋላችሁ ማለት ነው። which is ቤዝድ ኦን ቢዝነስ ሞዴል ከሆነ ፐርፎርማንሱ ወይስ